Hello and welcome back. ዛሬ ኦፕሬቲንግ ሲስተም ቻፕተር 2 አባውት ፕሮሰስ ኤንድ ትሬድ በደንብ እናያለን። እንደተለመደው እስክሪብቶና ኖትቡክ መያዛችሁን እርግጠኛ ሁኑ። አሪፍ የሆነ ቆይታ ይኖረናል። በቀጥታ ወደ ቪዲዮ። Welcome to your digital skill passport. ኦኬ ዛሬ የምናየው ኦፕሬቲንግ ሲስተም ቻፕተር 2 it is mainly about process and trade. ሶ በዚህ ቻፕተር በአብዛኛው የምናየው ስለ ፕሮሰስ እና ትሬድ ይሆናል። አብራችሁ ይቆዩ። at the end of this chapter ይህንን ቻፕተር ከጨረሳችሁ በኋላ ልታውቋቸው የሚገቡ ቤዚክ ኮንሴፕቶች አሉ። ሶ the first one is what is process from operating system perspective። ከኦፕሬቲንግ ሲስተም ፐርስፔክቲቭ ፕሮሰስ ማለት ምንድነው? ፕሮሰስ ላይፍ ሳይክልስ። ፕሮሰስ የተለያዩ ላይፍ ሳይክሎች አሉት። ቤዚካሊ we are going to see more about 5 main life cycles of process። የፕሮሰስ 5 ዋና ዋና ላይፍ ሳይክሎች አሉ። ስለነሱ ኢን ዲቴይል እናያለን። what mean by trade? ትሬድ ምንድነው? and lastly trade versus process። ትሬድ ከፕሮሰስ የሚለየው ነገር ምንድነው የሚሉትን በዝርዝር ኢንዲቴይል እናያለን። ሶ ይህንን ቻፕተር ከጨረስን በኋላ ስለነዚህ ነገሮች በቂ የሆነ እውቀት ማግኘታችሁን እርግጠኛ መሆን አለባችሁ። ኦኬ when we came to the first topic፣ ወደ መጀመሪያው ቶፒክ ስንመጣ ፕሮሰስ የሚለውን ነው የምናገኘው። ሶ ከኦፕሬቲንግ ሲስተም ፐርስፔክቲቭ ፕሮሰስ ማለት ምንድን ነው? ኤ ፕሮሰስ ኢዝ ቤዚካሊ ኤ ፕሮግራም ኢን ኤክስኪዩሽን። ኤኒ ፕሮግራም ኤክስኪዩት እያደረገ ያለ ፕሮግራም ምን እንለዋለን? ፕሮሰስ እንለዋለን። የተለያዩ ፕሮግራሞች ራን ልናደርግ እንችላለን። የተለያዩ ኤሌክትሮኒክ ዲቫይሶች ላይ፣ ኮምፒውተር ላይ፣ ላፕቶፕ ላይ፣ የተለያዩ ኤሌክትሮኒክ ዲቫይሶች ላይ የተለያየ ፕሮግራም ራን ልናደርግ እንችላለን። ስለዚህ ኤክስኪዩት እያደረገ ያለ የትኛውን ፕሮግራም ፕሮሰስ እንለዋለን። ፍሮም ዋት? ፍሮም ኦፕሬቲንግ ሲስተም ፐርስፔክቲቭ the executions of a process must progress in sequential fashion። የተለያዩ ፕሮሰሶች ሊኖሩ ይችላሉ ወይም ደግሞ ብዙ ፕሮሰሶች ሊኖሩ ይችላሉ። ሶ እያንዳንዳቸው ፕሮሰስ ኤክስኪዩት ሲያደርጉ ስቴፕ ባይ ስቴፕ ወይም ደግሞ ሲኩዌንሻሊ ነው ማለት ነው። እንዴት ነው ስቴፕ ባይ ስቴፕ ራን የሚያደርጉት ኤክስኪዩት የሚያደርጉት፣ እንዴት ነው ስኬጁል የሚደረገው የሚሉትን ነገሮች በሌላ ቻፕተር ኢንዲቴይል የምናይ ይሆናል። ስፔሻሊ ቻፕተር 5 አካባቢ ሲፒዩ ስኬጁሊንግ አልጎሪዝሞችን በደንብ እናያለን ማለት ነው። ጀስት ላይክ ፈርስት ካም ፈርስት ሰርቭድ፣ ራውንድ ሮቢን፣ ፕራዮሪቲ ቤዝድ፣ ሾርተስት ጆብ ኔክስት፣ ማአት የሆኑ ሲፒዩ ስኬጁሊንግ አልጎሪዝሞች አሉ። ሶ ስለ ስኬጁሊንግ እዛ ጋር ሞር እናያለን። ቱ ፑት ኢት ኢን ሲምፕል ተርም ዊ ራይት አወር ኮምፒውተር ፕሮግራም ኢን ኤ ቴክስት ፋይል። ኮምፒውተር ፕሮግራሞችን በቴክስት ፋይል ነው የምንጽፈው። and when we execute this program ያንን ፕሮግራም ኤክስኪዩት ስናደርገው it becomes what? a process። አንድ ፕሮግራም አለ። ያንን ፕሮግራም ኤክስኪዩት ስናደርገውና ኤክስኪዩት ማድረግ ሲጀምር ባጭሩ ምን እንለዋለን? ፕሮሰስ እንለዋለን። that's it። when a program is loaded into the memory and it becomes a process, it can be divided into 4 sections። አንድ የሆነ ፕሮግራም ወደ ሚሞሪው ሎድ ከሆነ በኋላ ምን ይሆናል? ኤክስኪዩት ማድረግ ይጀምራል። ከዛ ምን ይሆናል? ፕሮሰስ ይሆናል። ዜን ያ ፕሮግራም ወደ ሚሞሪው ሎድ ሆኖ ፕሮሰስ ሲሆን ኢት ካን ቢ ዲቫይድድ ኢንቱ 4 ሴክሽንስ፣ በአራት ዋና ዋና ሴክሽኖች ዲቫይድ ይሆናል። ለአራት ዋና ዋና ሴክሽኖች ዲቫይድ ይሆናል። ዚስ አር ኔምሊ ስታክ፣ ሂፕ፣ ቴክስት ኤንድ ዳታ። ለእነዚህ አራት ሴክሽኖች ዲቫይድ ይሆናል ማለት ነው። መቼ ነው ይሄ የሚሆነው? when a program is what? loaded into a memory። ፕሮግራሙ ወደ ሚሞሪ ሎድ ከሆነ በኋላ እና ምን ከሆነ በኋላ? here ፕሮሰስ ከሆነ በኋላ ማለት ነው። here is the layout of a process inside a memory። ሚሞሪ ላይ የፕሮሰስ ላይአውት ይሄን ይመስላል። here these are the 4 sections after a program is load into a memory and it become a process: stack, heap, data and text። let us see these components with their description። እንግዲህ አንድ ፕሮግራም ወደ ሚሞሪ ሎድ ከሆነ በኋላ እና ፕሮሰስ ከሆነ በኋላ ወደ አራት ዋና ዋና ሴክሽኖች ዲቫይድ ይሆናል ብለናል። ሶ እነዚህ ሴክሽኖች ስታክ፣ ሂፕ፣ ቴክስት ኤንድ ዳታ ናቸው ብለናል። ሶ ዋት ኢዝ ስታክ?
ሶ ዘ ፕሮሰስ ስታክ ኮንቴንስ ቴምፖራሪ ዳታ። ይሄኛው ሴክሽን ምንድን ነው የሚይዝልን? ቴምፖራሪ ዳታዎችን ነው የሚይዝልን ማለት ነው። ሰሻስ ሜተድ ኦር ፋንክሽን ፓራሜትርስ፣ ሪተርን አድሬስ ኤንድ ሎካል ቫሪያብልስ። I think you learn more about this concept in any of your programming course። የተለያዩ ፕሮግራሚንግ ኮርሶችን ወስዳችኋል። ሲ ፕላስ ፕላስ ሊሆን ይችላል፣ ጃቫስክሪፕት ዋትኤቨር ኢት ኢዝ። ስለነዚህ ሞር ዲቴይል አሁን አልገባም። ኤኒያው ሂር stack is one of the section, so it contains what? Temporary data, right? Just like method or function parameters, return address and local variables. The other section is heap. This is dynamically allocate memory to a process during its runtime. አንድ ፕሮሰስ ራን በሚያደርግበት ጊዜ ለዛ ፕሮሰስ ምንድነው ሚሞሪ አሎኬት ያደርጋል ዳይናሚካሊ። ያ that's it. And the other section is text. This includes the current activity represented by the value program counter and the content of the processor's register. ይሄኛው ቴክስት ሪፕሬዘንት የሚያደርገው ምንድነው? ከረንት አክቲቪቲ ነው። ከረንት አክቲቪቲ ኮድ እያደረግን ያለውን ወይም ደግሞ እየጻፍ ያለውን ፕሮግራም ነው ኮንቴን የሚያደርገው this text section. And the last section is data. This section contains global and static variables, right? So this section data contains the global variables and static variables. So these are the four main sections of a process. After a program is loaded into a memory and it become what? A process. From your previous knowledge, what is program, algorithm and software? I think you know more about program, አልጎሪዝም፣ ሶፍትዌር ሲባል ከዚህ በፊት በተለያዩ ኮርሶች ሊሆን ይችላል፣ በተለያዩ ክላሶች ሊሆን ይችላል ሲባል ትሰማላችሁ። ሶ ሌሚ ክላሪፋይ ዋት ሚን ባይ ዘም ምንድን ናቸው የሚለውን ትንሽ የተወሰነ ሃይላይት ዲስከስ እናድርገው። ሶ ፕሮግራም ስንል ምንድን ነው? ኢት ኢዝ ኤ ፒስ ኦፍ ኮድ ዊች ሜይ ቢ ኤ ሲንግል ላይን ኦር ሚሊዮን ኦፍ ላይንስ። ፕሮግራም ስንል እንግዲህ ምንድን ነው? ኮድ ነው። ያ ኮድ እንግዲህ ሲንግል ላይን ኦፍ ኮድ ሊሆን ይችላል፣ ሚሊዮን ኦፍ ላይን ኦፍ ኮድስ ሊሆን ይችላል። ሶ ዋትኤቨር ኢት ኢዝ ፕሮግራም ካል ፍሮም ኮምፒውተር ሳይንስ ፐርስፔክቲቭ፣ ፍሮም ቴክኖሎጂ ፐርስፔክቲቭ ፕሮግራም ስንል ምንድን ነው? ፒስ ኦፍ ኮድ ነው ማለት ነው። ያ ኮድ ሲንግል ላይን ኦፍ ኮድ ሊሆን ይችላል፣ ሲንግል ሊሆን ይችላል፣ በጣም ብዙ ሚሊዮን ኮድ ሊሆን ይችላል ማለት ነው። ኤ ኮምፒውተር ፕሮግራም ኢዝ ዩዥዋሊ ሪትን ባይ ኤ ኮምፒውተር ፕሮግራመር ኢን ኤ ፕሮግራሚንግ ላንጉጅ። ኮምፒውተር ፕሮግራሞችን እንግዲህ የሚጽፍ ማንኛውም ሰው ኮምፒውተር ፕሮግራም ላይ በደንብ አሪፍ የሆነ ሰው ምን እንለዋለን? ኮምፒውተር ፕሮግራመር። ሶ ዚስ ኢዝ a person or anybody who is writing different computer programs in order to perform different activities or in order to develop different softwares. Here is any guy, any person who is writing or who have an expert in writing what? Computer programs. So and computer programmer computer programoችን ሲጽፍ it have its own programming language. እያንዳንዳቸው ፕሮግራም የራሳቸው የሆነ ፕሮግራሚንግ ላንጉጆች አሉ። ዜር አር ዲፍረንት ታይፕስ ኦፍ ፕሮግራሚንግ ላንጉጅስ። ማአት የሆኑ ፕሮግራሚንግ ላንጉጆች አሉ። ሲ ፕሮግራሚንግ ላንጉጅ አለ፣ ሲ ፕላስ ፕላስ፣ ጃቫ፣ ጃቫስክሪፕት፣ ፓይተን፣ ማአት የሆኑ ፕሮግራሚንግ ላንጉጆች አሉ። ስለዚህ እናንተ ኢንተረስትድ የሚያደርጋችሁን ፕሮግራሚንግ ላንጉጅ ሴሌክት ማድረግ ትችላላችሁ። Look at this example which is written by what? C programming language. ይሄ አንድ ኤግዛምፕል ኦፍ ፕሮግራም ነው፣ በሲ ፕሮግራሚንግ ላንጉጅ የተጻፈ ነው። ሃሽታግ ኢንክሉድ ስቱዲዮ ዶት ኤች ኢንት ሜን ፕሪንት ኤፍ ሄሎ ወርልድ ኤንድ ሪተርን 0። ይቺ አንድ ቀላል ኮድ በሲ ፕሮግራሚንግ ላንጉጅ የተጻፈች ኮድ ሄሎ ወርልድ የሚለውን ዲስፕሌይ ያደርግልናል ማለት ነው። ኤዲተር ጋር ሄዳችሁ ኤኒ ኤዲተር ልትጠቀሙ ትችላላችሁ። ዴቭ ፕላስ ፕላስ፣ ኪዩንሲ ዜር አር ዲፍረንት ኤዲተርስ። እዛ ጋር ሄዳችሁ ይህን ኮድ አድርጋችሁ ራን ብትሉት ሄሎ ወርልድ የሚለውን ዲስፕሌይ ያደርግልናል። ኤኒሃው እዚህ ጋር ምንድን ነው ፕሮግራም ምንድን ነው የሚለውን ክላሪፋይ ለማድረግ ነው።
ሌላኛው አልጎሪዝም ነው። ሶ አልጎሪዝም ምንድን ነው? ኢት ኢዝ ዋት ኤ ፓርት ኦፍ ኮምፒውተር ፕሮግራም ዛት ፐርፎርምስ ኤ ዌል ዲፋይንድ ታስክ ኢዝ ኖን አስ አልጎሪዝም። እንግዲህ ፕሮግራምን ምንድን ነው ብለናል? ኢትስ ኤ ፒስ ኦፍ ኮድ ዊች ሜይ ቢ ሲንግል ላይን ኦፍ ኮድ ኦር ሚሊዮን ኦፍ ላይን ኦፍ ኮድስ ብለናል አይደለ? ሶ ኮድ የምናደርገው ወይም ደግሞ ፕሮግራም የምንጽፈው የሆነ ፕሮብለምን ሶልቭ ለማድረግ የሆነ አክቲቪቲ ፐርፎርም ለማድረግ የሆነ ሶፍትዌር ዲቨሎፕ አድርገን የሆነ ዳይ ቱ ዳይ አክቲቪቲያችን ላይ የሚገጥሙንን የተለያዩ ፕሮብለሞች ወይም ደግሞ የተለያዩ ማኑዋል የሆኑ አክቲቪቲዎችን ወደ ሶፍትዌር ወደ አፕሊኬሽን ቀይረን በጣም ኢዚ ለማድረግ ነው። ሶ አልጎሪዝም ስንል ምንድን ነው? የዛ ኮምፒውተር ፕሮግራም ፓርት ሆኖ ኢት ፐርፎርምስ ኤ ዌል ዲፋይንድ ታስክ፣ ዌል ዲፋይንድ የሆነ ታስክ ፐርፎርም ያደርጋል። ለምሳሌ አንድ ሲምፕል ካልኩሌተር አፕሊኬሽን ብትወስዱ አራቱን ቤዚክ ማትማቲካል ኦፕሬሽኖችን ፐርፎርም ያደርጋል። አዲሽን፣ ሰብትራክሽን፣ ዲቪዥን፣ መልቲፕሊኬሽን ምናምን። ሶ ያንን ካልኩሌተር ዲቨሎፕ ስናደርግ ፕሮግራም እንጽፋለን። ሶ ፕሮግራም ስንጽፍ እንደዚህ ከሆነ እንደዚህ አድርግ፣ እንደዚህ ከሆነ እንደዚህ በል እያል ስፔሲፋይ እናደርጋለን፣ ዲክላር እናደርጋለን። ሶ እያንዳንዷን ዌል ዲፋይንድ የሆነች ታስክ ፐርፎርም የሚያደርግልን ምንድን ነው? አልጎሪዝሙ ነው እንለዋለን ማለት ነው። ሶ አልጎሪዝም ስንል ምንድን ነው? እዛ የኮምፒውተር ፕሮግራሙ ፓርት ነው፣ ግን ዌል ዲፋይንድ የሆነ የምንሰጠውን ታስክ ፐርፎርም እኛ ሶልቭ ያደርግልናል ብለን ኮንሲደር የምናደርገውን ኢሹ ፐርፎርም የሚያደርግልን አልጎሪዝሙ ነው ማለት ነው። The other one is software. Okay, software is a collection of computer programs, libraries, and related data are referred to as software. ሶፍትዌር ስንል እንግዲህ ይሄኛው ኖርማሊ የተጠናቀቀ ነው ያለቀለት ማለት ነው። ፕሮግራም አለው በውስጡ። እዛ ፕሮግራም ውስጥ እንግዲህ አልጎሪዝሞች አሉ፣ የተለያዩ አክቲቪቲዎችን የሚሰሩልን አልጎሪዝሞች፣ ላይብራሪዎች አሉ። ሶ ኤቭሪቲንግ ቱጌዘር አንድ ላይ ሆነው የሆነ አክቲቪቲ የሚሰራልን የተጠናቀቀ ያለቀለት ምን እንለዋለን? ሶፍትዌር እንለዋለን። ስለዚህ ሶፍትዌር ኢዝ ኖት ዋት ኤ ሲንግል ኢንቲቲ፣ ሲንግል ነገር አይደለም። ኮምፒውተር ፕሮግራሞችን ይዛል፣ ላይብራሪዎችን፣ አልጎሪዝሞችን፣ ኤቭሪቲንግ ቱጌዘር ዚስ ሶፍትዌር ኮንቴንስ ራይት። ዜን ሌትስ ካም ቱ ፕሮሰስ ላይፍ ሳይክልስ። ፕሮሰስ እንግዲህ አንድ ኤክስኪዩት እያደረገ ያለ ፕሮግራም ነው ብለናል። ፍሮም ኦፕሬቲንግ ሲስተም ዊ ሳይ ዛት ፕሮሰስ ኢዝ ኤኒ ኤክስኪዩቲንግ ፕሮግራምስ፣ ኤክስኪዩት እያደረገ ያለ ፕሮግራም ነው ብለናል። ስለዚህ አንድ ፕሮሰስ እነዚህ ዋና ዋና ላይፍ ሳይክሎች አሉት። ዌን የፕሮሰስ ኤክስኪዩት ኢት ፓስ ትሩ ዲፍረንት ስቴትስ፣ ከስታርቲንግ ጀምሮ ተርሚኔትድ ወይም ደግሞ ፊኒሽድ ወይም ደግሞ ኤግዚት እስከሚያደርግ ድረስ ኢት ፓስስ ዚስ ስቴትስ ራይት። ዚስ ስቴጅ ሜይ ዲፈር ኢን ዲፍረንት ኦፕሬቲንግ ሲስተም፣ በተለያዩ ኦፕሬቲንግ ሲስተሞች እነዚህ ስቴቶች ሊለያዩ ይችላሉ። ኤንድ ዘ ኔም ኦፍ ዚስ ስቴት አር ኦልሶ ኖት ስታንዳርዳይዝ፣ ስማቸው የተለያየ ኔሚንግ ልንሰጣቸው እንችላለን። በት ጀነራሊ ዘ ሎጂክ ኢዝ ሲሚላር፣ ሎጂኩ ተመሳሳይ ነው። ሜቢ ስማቸው በተለያዩ ኦፕሬቲንግ ሲስተም ላይ የተለያየ ሊሆን ይችላል። ኢን ጀነራል ፕሮሰስ ካን ሃቭ ዋን ኦፍ ዘ ፎሎዊንግ 5 ስቴት አት ኤ ታይም። አንድ ፕሮሰስ አት ኤ ታይም ከነዚህ ከአምስቱ ስቴቶች ውስጥ አንዱ ላይ ነው የሚገኘው። በተመሳሳይ ሰዓት ስታርቲንግ ወይም ደግሞ ሬዲ፣ ራኒንግ፣ ዌይቲንግ እነዚህ ላይ ሁሉ ሊገኝ አይችልም። ሶ አት ኤ ታይም ከነዚህ ውስጥ አንዱ ላይ ነው ሊገኝ የሚችለው ወይም ደግሞ ኤግዚስት ሊያደርግ የሚችለው ማለት ነው። ሶ ዚስ አር ዘ 5 ሜን ላይፍ ሳይክልስ ኦር ዋት ስቴትስ ኦፍ ኤ ፕሮሰስ። ሂር ዘ ፈርስት ዋን ኢዝ ስታርት ኤንድ ዜን ሬዲ ኤንድ ዜን ራኒንግ ዌይቲንግ ኤንድ ዜን ዋት ተርሚኔትድ። እስኪ ዲስክሪፕሽናቸው እንየው። ሶ ስታርት ስንል ምንድን ነው? ዚስ ኢዝ ኢኒሻል ስቴት ዌን ኤ ፕሮሰስ ኢዝ ፈርስት ስታርትድ ኦር ክሪኤትድ። ስታርት ስንል እንግዲህ በቀላሉ እንደምትረዱት ኢኒሺያል ስቴት ነው፣ የመጀመሪያው ነው። ፕሮሰሱ የሚጀምርበት ወይም ደግሞ ክሬት የሚሆንበት ይሄ
የፕሮሰስ ስቴት የመጀመሪያው ስቴት ነው። ፕሮሰሱ መጀመሪያ ላይ የሚጀምርበት ታይም ነው። and then ready the process is waiting to be assigned to a processor ready ስቴት ምንድን ነው? ፕሮሰሰር አሳይንድ ለመሆን እየጠበቀ ያለበት ስቴት ነው። ሬዲ ሆኖ እየጠበቀ ያለበት ስቴት ነው። ራይት ቢፎር a process is being executed or being running it must wait for what a ፕሮሰሰር ይጠብቃል። ያንን ፕሮሰሰር እስከሚያገኘው ድረስ ይጠብቃል። ይሄ ፕሮሰሰሩን እስከሚያገኘው ዌይት የሚያደርግበት ስቴት ምንድን እንለዋለን? ሬዲ ስቴት እንለዋለን። ኤንድ ሶስተኛ ላይ ራኒንግ ስቴት ነው። እዚህ ጋር ሬዲ ነበረ። ዋንስ ኤ ፕሮሰሰር ኢዝ ጌቲንግ ዘ ፕሮሰሰሩን ካገኘ በኋላ ወደ የትኛው ስቴት ይሸጋገራል? ወደ ራኒንግ ስቴት ይሸጋገራል ማለት ነው። ዋንስ ዘ ፕሮሰሰር ሃዝ ቢን አሳይንድ ቱ ኤ ፕሮሰሰር ባይ ዘ ኦፕሬቲንግ ሲስተም ስኬጁለር በኦፕሬቲንግ ሲስተም ስኬጁለር አማካኝነት ፕሮሰሰሩን ካገኘ በኋላ ያ ራን የሚያደርገው ፕሮሰሰር ዘ ፕሮሰስ ስቴት ኢዝ ሴት ቱ ዋት ራኒንግ ኤንድ ዘ ፕሮሰሰር ኤክስኪዩት ኢትስ ኢንስትራክሽን ራን ማድረግ የሚጠበቅበት ወይም ደግሞ የሚፈለገው አክቲቪቲ ራን ያደርጋል ማለት ነው። and then here is waiting state waiting state ምንድን ነው? process move into the waiting state if it need to wait for a resource such as waiting for user input or waiting for a file to become available አንዳንድ ፕሮሰሰሮች አንዳንድ ፕሮሰሶች የተለያየ ሪሶርስ የሚፈልጉ ሊሆኑ ይችላሉ። ስታርት አደረጉ፣ ከዛ ሬዲ ሆኑ፣ ከዛ ፕሮሰሰር አሳይን ሲሆንላቸው ራን ማድረግ ጀመሩ። ነገር ግን ራን እያደረጉ እያሉ የተለያዩ ሪሶርሶችን የሚፈልጉ ሊሆኑ ይችላሉ። ለምሳሌ ኤክስተርናል ዲቫይስ ሊሆን ይችላል፣ ኢንፑት ዲቫይስ ሊሆን ይችላል። ብቻ የሆነ ዲቫይስ ራን እያደረገ ያለ የሚፈልግ ሊሆን ይችላል። ስለዚህ ያንን አላገኘው ሲል እንደገና ዌይት ያደርጋል ማለት ነው። ግን ምንም ሪሶርስ የማይፈልግ ከሆነ በቀጥታ ከራኒንግ ስቴት ወደ ተርሚኔት ኦር ኤግዚት ይሄዳል ማለት ነው። ነገር ግን ራን እያደረገ ያለ የሆነ ሪሶርስ ኢንፑት ሪሶርስ የሆነ ብቻ ራን ለማድረግ የሚጠበቅበት ሪሶርስ የሚፈልግ ከሆነ ወደ ዌይቲንግ ይመለሳል ማለት ነው። and then መጨረሻ ላይ terminated or exist once a process finish its execution or it is terminated by the operating system it is moved to terminated state ይሄኛው እንግዲህ መጨረሻ ላይ ራን አድርጎ የሚፈልገውን ኢንስትራክሽን ኤክስኪዩት ካደረገ በኋላ ተርሚኔት ወይም ደግሞ ኤግዚት የሚሆንበት የተሰጠውን ፕሮሰሰር ለቆ ኤቭሪቲንግ ጨርሶ የሚወጣበት ነው ማለት ነው። ወደዚህ ወደኋላ ልመልሳችሁና ሉክ እዚህ ጋር ስታርት የመጀመሪያው ስቴት ነው ብለናል። and then ሬዲ ማለት የሆነ ፕሮሰሰር አሳይን እስከሚሆንለት ድረስ ዝግጁ ሆኖ የሚጠብቅበት ስቴት ነው። ካገኘ በኋላ ራን ያደርጋል ኢንስትራክሽኖቹን ራን ማድረግ ያለበትን ነገር ራን ያደርግና ኤክስኪዩት ያደርጋል ማለት ነው። and then እዚህ ጋር ሆኖ ምንም አይነት ኢንፑት ሪሶርስ የተለያዩ ሪሶርሶች ራን ለማድረግ ኤክስኪዩት ለማድረግ ምንም አይነት ሪሶርሶች የማይፈልግ ከሆነ በቀጥታ ወዴት ይሄዳል? ተርሚኔትድ ወይም ደግሞ ኤግዚት ያደርጋል፣ ይጨርሳል። ነገር ግን እዚህ ጋር ራን እያደረገ ያለ የሆነ ኢንፑት ሪሶርስ የሚፈልግ ከሆነ ወደ ዌይቲንግ ይመጣል። ዛት ሚንስ ኢት ኢዝ ዌይቲንግ ፎር አዘር ኢንፑት ዲቫይስስ ራይት፣ የሆኑ ኢንፑት ዲቫይሶችን ይጠብቃል ማለት ነው። ስለዚህ እንደገና ወዴት ይመለሳል? ወደ ሬዲ። ዜን እነዛን ሪሶርሶችን ካገኘ በኋላ ከሬዲ ወደ ራኒንግ ይመጣና ዜን ተርሚኔትድ ይጨርሳል ማለት ነው። ሶ ዚስ ኢዝ ፕሮሰስ ላይፍ ሳይክልስ። ኦኬ the other one is process control block። እዚህ የምናየው ሌላኛው ኮንሴፕት ምንድነው? ፕሮሰስ ኮንትሮል ብሎክ። a process control block is a data structure maintained by the operating system for every process። ይሄ ፕሮሰስ ኮንትሮል ብሎክ የምንለው ምንድነው? በኦፕሬቲንግ ሲስተሙ ነው ለእያንዳንዶች ፕሮሰስ ሜንቴን የሚደረግ ወይም ደግሞ ክሬት የሚደረገው። So this process control block is what? A data structure which is already maintained by operating system for what? For every process። እያንዳንዱ ፕሮሰሶች ራን በሚያደርጉበት ጊዜ በኦፕሬቲንግ ሲስተሙ ሜንቴን የሚደረግ
ዳታ ስትራክቸር ነው። ይህ ፕሮሰስ ኮንትሮል ብሎክ ወይም ደግሞ ፒሲቢ የምንለው ማለት ነው። A process control block keeps all the information needed to keep track of a process as listed below in the table. ፕሮሰስ ኮንትሮል ብሎክ እንግዲህ ሜን ፋንክሽኑ ምንድነው ወይም ደግሞ ሲግኒፊካንሱ ምንድነው? የተለያዩ ኢንፎርሜሽኖችን ኪፕ ያደርጋል። እንግዲህ ይሄ ፕሮሰስ ኮንትሮል ብሎክ በኦፕሬቲንግ ሲስተም ሜንቴን የሚደረግ ለእያንዳንዶች ፕሮሰስ ደሊቨር የሚደረግ ዳታ ስትራክቸር ነው ብለናል። ስለዚህ አላማው ምንድነው? ኢት ኪፕስ ትራክ ኦፍ ኦል ኢንፎርሜሽን ኪፕስ ትራክ ኦፍ ኦል ኢንፎርሜሽን ኦፍ ዋት ኤ ፕሮሰስ የዛንን ፕሮሰስ ኢንፎርሜሽኖች ኪፕ ያደርጋል። ለምሳሌ እዚህ ጋር ፕሮሰስ ስቴት 5 ዋና ዋና ስቴቶችን አይተናል። ስታርቲንግ፣ ሬዲ፣ ራኒንግ፣ ዌይቲንግ ኤንድ ዜን ተርሚኔትድ ኦር ኤግዚት 5 ዋና ዋና የፕሮሰስ ስቴቶችን አይተናል። ሶ የትኛው ስቴት ላይ ነው ያ ፕሮሰስ የሚገኘው? አንድ ፕሮሰስ ራን ሲያደርግ የትኛው ስቴት ላይ ነው? ኢዝ ኢት ኤግዚስት ኢን ዘ ስታርት ስቴት? ኢዝ ኢት ኤግዚስት ኢን ዘ ሬዲ ስቴት? Is it exist in the waiting state or in which state that a given process is existing? የትኛው ስቴት ላይ ነው የሚገኘው የሚለውን ምን ያደርጋል? ሪከርድ ያደርጋል። ማን ነው ይሄን የሚያደርገው? ፕሮሰስ ኮንትሮል ብሎክ። ፕሮሰስ ፕሪቪሌጅ this is required to allow or disallow access to system resource። ሌላኛው ምንድነው? እያንዳንዳቸው ፕሮሰስ ፕሪቪሌጅ አላቸው ማለት ማድረግ የሚገባቸው እንዲሁም ማድረግ የማይገባቸው ነገሮች። ሶ ዚስ ኢዝ ሪኳየርድ ቱ አሎ ኦር ዲስአሎ አክሰስ ቱ ሲስተም ሪሶርስ። የሚገባቸው ከሆነ አሎ ያደርጋል፣ የሆነ ሪሶርስ የማይገባቸው ከሆነ ደግሞ ዲስአሎ ያደርጋል ማለት ነው። እነዚህን ነገሮችን ኪፕ ያደርጋል። ኤንድ ዜን ፕሮሰስ አይዲ፣ እያንዳንዳቸው ፕሮሰሶች የራሳቸው የሆነ አይዲ አላቸው። ሶ unique identification for each of the process in the operating system is considered as process ID። ዩኒክ የሆነ አይደንቲፊኬሽን የሚሰጣቸው ለእያንዳንዳቸው ፕሮሰስ አይዲ እንለዋለን። ሶ ይሄ ፕሮሰስ ኮንትሮል ብሎክ የእያንዳንዷን ፕሮሰስ አይዲ ኢንፎርሜሽን ኪፕ ያደርጋል ማለት ነው እያለ ፖይንተር፣ ሲፒዩ ሬጂስተር፣ ሲፒዩ ስኬጁሊንግ ኢንፎርሜሽን፣ ሚሞሪ ማኔጅመንት፣ አካውንቲንግ፣ ኢንፑት አውትፑት ስታተሳቸውን እነዚህን እና ሌሎችንም ኢንፎርሜሽኖች ኪፕ የሚያደርግልን ነው። ማን? ፕሮሰስ ኮንትሮል ብሎክ። ፕሮሰስ ኮንትሮል ብሎክ ኦኬ። ሌትስ ካም ቱ ፕሮሰስ ኮንትሮል ብሎክ አርኪቴክቸር። አርኪቴክቸሩ ምን ይመስላል? ጀነራሊ ፕሮሰስ ኮንትሮል ብሎክ አርኪቴክቸር ሉክስ ላይክ ዚስ። ጀነራሊ ይሄንን ነው የሚመስለው። The architecture of a process control block is completely depend on operating system and may contain different information in different operating system። ጀነራሊ አርኪቴክቸር ይሄን ይመስላል። ግን እዚህ ጋር አንድ ማወቅ ያለባችሁ ነገር ምንድነው? The process control block is maintained for a process throughout what its lifetime and is deleted once the process is terminated። ፕሮሰስ ኮንትሮል ብሎክ ሜንቴን የሚደረገው ፕሮሰሱ ራን እያደረገ እስካለ ድረስ ነው፣ ወይም ደግሞ ያ ፕሮሰስ ኤክስኪዩት እያደረገ እስካለ ድረስ ነው። ነገር ግን ያ ፕሮሰስ ኤክስኪዩት ማድረጉን ከጨረሰ በኋላ ምን ይሆናል? ኢት ኢዝ ጎይንግ ቱ ቢ ዋት ዲሊትድ ዋንስ ዘ ፕሮሰስ ኢዝ ተርሚኔትድ ኦር ፊኒሽድ ኢትስ ኤክስኪዩሽን። ኤክስኪዩሽኑን ከጨረሰ በኋላ ዲሌት ይሆናል ማለት ነው። ስለዚህ ዜር ኢዝ ኖ ኤኒ ፕሮሰስ ኮንትሮል ብሎክ አፍተር ፕሮሰስ ኢዝ ተርሚኔትድ። ፕሮሰስ ተርሚኔት ከሆነ በኋላ ፕሮሰስ ኮንትሮል ብሎክ የሚባል ነገር የለም ማለት ነው። ኦኬ the other main objective the other main topic here in this chapter is trade። ሌላኛው ዋና ቶፒክ እዚህ ቻፕተር ላይ ምንድነው? ትሬድ ነው። ሶ what mean by trade? ትሬድ ስንል ምንድን ነው? So here is a simple and best definition for what trade. Trade is what? A lightweight process that allow concurrent execution within a process. So trade ማለት it's lightweight process ሆኖ that allow what? Concurrent execution within a process. ፕሮሰሶች ውስጥ ኮንከረንት የሆነ ኤክስኪዩሽን
እንዲኖር የሚያደርግልን ላይት ዌይት የሆነ ፕሮሰስ ነው ትሬድ ማለት ነው። ምንድነው ኮንከረንት ኤክስኪዩሽን ስንል ፕሮሰሶች የተለያዩ ፕሮሰሶች ሲሙልታኒየስሊ ኤክስኪዩት ሊያደርጉ ይችላሉ። ሶ ኮንከረንትሊ ወይም ደግሞ ሲሙልታኒየስሊ ኤክስኪዩት እንዲያደርጉ የሚያደርግልን ትሬድ እንለዋለን። ሲሙልታኒየስሊ ስንል ምንድነው አት ዘ ሴም ታይም የተለያዩ ፕሮሰሶች አት ዘ ሴም ታይም ፓራላሊ ራን ያደርጋሉ። ሶ ኢን ኦርደር ቱ ፋሲሊቴት ዛት ኮንከረንት ኦር ፓራላል ኤክስኪዩሽን ዚስ ትሬድ ኢዝ ቨሪ ኢምፖርታንት ራይት። ሶ ትሬድ ኢዝ ዋት ኤ ላይት ዌይት ፕሮሰስ ዛት አለው ኤ ኮንከረንት ኤክስኪዩሽን ዊዝን ኤ ፕሮሰስ። ኮንከረንት ኤክስኪዩሽን ስንል እንግዲህ ፓራላሊ አት ዘ ሴም ታይም ራን የሚያደርጉ ፕሮሰሶች ነው ኤክስኪዩት የሚያደርግልን። ትሬድ ሀቢት ሶ ማት የራሱ የሆነ ትሬድ ምን አለው? ፕሮግራም ካውንተር አለው፣ ሲስተም ሬጂስተር አለው፣ ስታክ አለው። ትሬድ ሀብ ኢትስ ኦን ዚስ ፕሮግራም ካውንተር፣ ሲስተም ሬጂስተር ኤንድ ስታክ። ሶ ዋት ሚን ባይ ፕሮግራም ካውንተር ዛት ኪፕስ ትራክ ኦፍ ዊች ኢንስትራክሽን ቱ ኤክስኪዩት ኔክስት። የትኛው ኢንስትራክሽን ነው ቀጣይ ኤክስኪዩት የሚያደርገው? ብዙ ኢንስትራክሽኖች ይኖራሉ። ሶ ከነዛ ውስጥ ኔክስት ኤክስኪዩት የሚያደርገው የትኛው ነው አንድ ዘን ኔክስት ኤክስኪዩት የሚያደርገው የትኛው ነው የሚለውን ኢንፎርሜሽን ኪፕ የሚያደርግለት ፕሮግራም ካውንተር እንለዋለን። ሲስተም ሬጂስተር ዊች ሆልድስ ኢትስ ከረንት ወርኪንግ ቫሪያብል፣ ከረንትሊ ወርክ እያደረጉ ቫሪያብሎቹን ሆልድ የሚያደርግለት ዚ ሲስተም ሬጂስተር ነው። አንድ ዘን ስታክ ዊች ኮንቴን ዘ ኤክስኪዩሽን ሂስትሪ፣ እያንዳንዷን ኤክስኪዩሽን ሂስትሪ ሆልድ የሚያደርግለት ደግሞ ስታክ ነው። ሶ ትሬድ ስንል እንዳጠቃላይ ምንድን ነው? ላይት ዌይት ፕሮሰስ። ላይት ዌይት ስንል ምንድን ነው? አሁን እንቀጥል እናየዋለን። ዶወሪ ኤኒሃው ኢትስ ኤ ላይት ዌይት ፕሮሰስ ዛት አለው ዩ ኖ ኮንከረንት ኤክስኪዩሽን ዊዝን ኤ ፕሮሰስ። ፕሮሰስ ላይ ኮንከረንት የሆነ ኤክስኪዩሽን እንዲካሄድ የሚያደርግልን ላይት ዌይት ፕሮሰስ ነው ትሬድ ስንል። ሶ ትሬድ እነዚህ የራሱ የሆኑ ሶስት ነገሮች አሉት። እያንዳንዳቸው ደግሞ ምን ይሰራሉ? ያው እዚህ ጋ አይተናል። ኢች ትሬድ ቢሎንግስ ቱ ኤግዛክትሊ ዋን ፕሮሰስ and no trade can exist outside a process. Yeah, each trade belongs to exactly one process. እያንዳንዳቸው trade belongs to what? One process and no trade can exist outside a process. ከፕሮሰስ ውጭ የምናገኘው ምንም አይነት ትሬድ የለም። ኖርማሊ these trades are implemented in order to facilitate ኮንከረንት ኤክስኪዩሽን ኦር ፓራላል ኤክስኪዩሽን ዊዝን የፕሮሰስ ፕሮሰስ ላይ ሆነው ፕሮሰስ ውስጥ ላይ ሆነው ስሙዝ የሆነ ኮንከረንት የሆነ ወይም ደግሞ ፓራላል የሆነ ኤክስኪዩሽን እንዲኖር የሚያደርጉ ወይም ደግሞ ኢምፕሊመንት የሚደረጉ ናቸው እንጂ ከፕሮሰስ ውጭ የሚገኝ ወይም ደግሞ ኢምፕሊመንት የሚደረግ ትሬድ የለም ማለት ነው። ሂር ኢዝ ዲያግራም ኦር አን አርኪቴክቸር ዛት ሾውስ ዋት ሲንግል ፕሮሰስ ዊዝ single thread. This one is single process with single thread, and this one is single process with 1, 2, 3 thread. So here is what single process P with a single thread, and here is single process P with 3 threads. This is how the architecture of a thread looks like. So enjoy and read further in detail about these things. Let's come to the difference between process and trade. የትሬድ እና የፕሮሰስ ልዩነት ምንድን ነው? ክሊርሊ አንደርስታንድ የምታደርጉት። So here is the first difference. Process is heavyweight or resource intensive, and then trade is lightweight or what? Taking lesser resource what? than a process. ቅድም ላይ ትሬድን ዲፋይን ስናደርግ ትሬድ ኢዝ ዋት? ላይት ዌይት ፕሮሰስ ብለናል። ስለዚህ ፕሮሰስ ኢዝ ሄቪ ዌይት ስንል ምንድነው? ብዙ ሪሶርሶችን ይፈልጋል። ብዙ ሪሶርሶችን ይፈልጋል። ኢን ተርምስ ኦፍ ስቶሬጅ፣ ኢን ተርምስ ኦፍ ቫሪየስ ኮሚኒኬሽን ፎር ዲፍረንት ፐርፐዝ ፕሮሰስ ብዙ የሆኑ ሪሶርሶችን ይፈልጋል። ትሬድ ደግሞ ያን ያክል በጣም ብዙ የሚባሉ ሪሶርሶችን አይፈልግም። ዛትስ ዋይ ኢት ኢዝ ላይት ዌይት ነው። ስለዚህ ላይት ዌይት ስንል ምን ማለት ነው? ለስ የሆኑ ሪሶርሶችን ነው የሚፈልግ ማለት ነው። ሄቪ ዌይት ስንል ደግሞ ብዙ የሆኑ ሪሶርሶችን ነው የሚፈልገው ማለት ነው። ፕሮሰስ ስዊቺንግ ኒድስ ኢንተራክሽን ዊዝን ዋት? ኦፕሬቲንግ ሲስተም።
ትሬድ ስዊችንግ ዳዝ ኖት ኒድ ቱ ኢንተራክት ዊዝ ኦፕሬቲንግ ሲስተም። ፕሮሰሶች ስዊች ሲያደርጉ ማለት ከአንዱ ሚሞሪ ወደ ሌላ ከአንዱ ሂር ኤንድ ዜር ናቪጌት ኦር ሂር ኤንድ ዜር ስዊች ሲያደርጉ ሲቀያየሩ ከኦፕሬቲንግ ሲስተሙ ጋር ኢንተራክሽን ያስፈልጋል። እነዚህኞች ጋር ትሬድ ጋር ግን ከኦፕሬቲንግ ሲስተሙ ጋር ኢንተራክሽን አያስፈልግም። ኢፍ ዋን ፕሮሰስ ኢዝ ብሎክድ ዜን ኖ አዘር ፕሮሰስ ካን ኤክስኪዩት አንቲል ዘ ፈርስት ፕሮሰስ ኢዝ አንብሎክድ። ይሄንን ቀጣይ ቻፕተር ላይ ዴድሎክ የሚባል ኮንሴፕት አለ፣ በደንብ እናየዋለን። ምንድን ነው ኮንሴፕቱ? ለምሳሌ 4 የተለያዩ ፕሮሰሶች ቢኖሩ እዚህ ጋር አንድ ፕሮሰስ 2 3 4 ፕሮሰሶች ቢኖሩ እንደዚህ ሲኩዌንሻሊ ወይም ደግሞ ዋን ባይ ዋን ሙቭ እያደረጉ ነው። እንደዚህ ተሰልፈው እየሄዱ እያሉ አንዱ ፕሮሰስ ቆመ፣ እዛ ጋር የሆነ ነገር ፈልጎ የሆነ ሪሶርስ ፈልጎ እዛ ጋር ቆመ። ስለዚህ ሌሎቹ ማለፊያ ስለሌላቸው ያኛው ፕሮሰስ ወይ ሪሙቭድ ወይም ደግሞ ፕሮሰስ ማድረጉን እስከሚቀጥል ድረስ ይቆማሉ ማለት ነው። ስለዚህ ኢፍ ዋን ፕሮሰስ ኢዝ ብሎክድ አንዱ ፕሮሰስ ብሎክ ከሆነ ዜን ኖ አዘር ፕሮሰስ ካን ኤክስኪዩት፣ ሌሎቹ ኤክስኪዩት ማድረግ አይችሉም። ምክንያቱም ሙቭ የሚያደርጉበትን ወይ ሙቭ የሚያደርጉበትን ሪሶርስ ኮሚኒኬት የሚያደርጉበትን ሪሶርስ ስቶር የሚሆኑበትን ሪሶርስ ይዞባቸዋል ማለት ነው። እዚህ ጋር ትሬድ ላይ ስንመጣ while one trade is blocked and waiting a second trade in the same task can run። አንዷ ትሬድ ዌይት ወይም ደግሞ ብሎክ ብትሆን ሌላኛው ትሬድ ራን ማድረግ ይችላል ማለት ነው። The other difference is in multiple process each process operate independently of one the other። መልቲፕል ፕሮሰስ ካለ ወይም ደግሞ ብዙ ፕሮሰሶች ኤክስኪዩት ራን እያደረጉ ካሉ እያንዳንዳቸው ፕሮሰስ አንደኛው በአንደኛው ላይ ዲፔንዳንት ሳይሆን ነው ወይም ደግሞ ኢንዲፔንዳንትሊ ነው ራን የሚያደርጉት። ሂር ኢን ኬዝ ኦፍ ትሬድ ዋን ትሬድ ካን ሪድ ራይት ኦር ቼክ አናዘር ትሬድ ዳታ። ስለዚህ ኢንተርፌረንስ አለ ማለት ነው። አንደኛው ትሬድ የሌላኛውን ትሬድ ዳታ ሪድ ማድረግ ይችላል፣ ማንበብ፣ መጻፍ ኦር ቼንጅ አፕዴት ሰምቲንግ ኤቭሪቲንግ ማድረግ ይችላል ማለት ነው። ሶ ዚስ ኢዝ ዘ ቤዚክ ኤንድ ዘ ሜን ዲፈረንስስ ኦፍ ዋት ፕሮሰስ ኤንድ ትሬድ። አንድ ዜን ዊ አር ቶኪንግ አባውት ትሬድ ኤ ሎት፣ ብዙ ነገር አውርተናል ስለ ትሬድ። ሶ ዋት ኢዝ አድቫንቴጅስ ኦፍ ትሬድ? ዋት ኢዝ ዘ አድቫንቴጅስ ኦፍ ትሬድ? ሶ ዘ ፈርስት ዋን ትሬድ ሚኒማይዝ ዘ ኮንቴክስት ስዊቺንግ ታይም። ኮንቴክስት ስዊቺንግ ታይምን ሚኒማይዝ ያደርግልናል ወይም ደግሞ ይቀንስልናል። ዋት ሚን ባይ ኮንቴክስት ስዊቺንግ የሚለውን መጨረሻ ላይ እናየዋለን። አሁኑ መጨረሻ ላይ እናየዋለን። ሶ ዋት ኤቨር ኢት ኢዝ ትሬድ ሚኒማይዝ ኮንቴክስት ስዊቺንግ ታይም። የኮንቴክስት ስዊቺንግ ታይሙን ምን ያደርጋል? ሚኒማይዝ ያደርጋል። ኮንቴክስት ስዊቺንግ ምንድን ነው እናየዋለን። ዩዝ ኦፍ ትሬድ ፕሮቫይድ ኮንከረንሲ ዊዝን ኤ ፕሮሰስ። ትሬድን ስንጠቀም ኮንከረንሲ በፕሮሰሶች ላይ ኮንከረንሲ እንዲኖር ያስችለናል። ኮንከረንሲ ምንድን ነው ብለናል? የተለያዩ ፕሮሰሶች ፓራላሊ ወይም ደግሞ ሲሙልታኔስሊ አት ሴም ታይም ራን ማድረግ የሚችሉበት ወይ ነው። ኤፊሽንት ኮሚኒኬሽን ጉድ የሆነ ወይም ደግሞ ኤፊሽንት የሆነ ኮሚኒኬሽን እንዲኖር ያስችላል። ትሬድ አለው ዩቲላይዜሽን ኦፍ መልቲ ፕሮሰሰር አርኪቴክቸር ቱ ኤ ግሬተር ስኬል ኤንድ ኤፊሽንሲ። ሶ ዚስ አር ዘ ሜን አድቫንቴጅስ ኦፍ ኢምፕሊመንቲንግ ትሬድ ኢን ዋን ኦፕሬቲንግ ሲስተም። Okay, here is about implementing trade. So trade can be implemented in two ways. በሁለት way ነው trade implement የሚሆነው user level trade and kernel level trade. So trade can be implemented in these two ways. The first one is user level trade and then kernel level trade. So user level trade ስንል ምንድነው? user managed the trade. ዩዘር ሌቭል ትሬድ ከሆነ ኢምፕሊመንት የሆነው ዩዘሩ ነው ወይም ደግሞ ተጠቃሚው ነው ትሬዱን ማኔጅ የሚያደርገው። ከርነል ሌቭል ትሬድ ከሆነ ደግሞ ዩዘሩ ሳይሆን ዋት ኦፕሬቲንግ ሲስተም ማኔጅ ትሬድስ አክቲንግ ኦን ዘ ከርነል አን ኦፕሬቲንግ ሲስተም ኮር ራይት። ከርነል ምንድነው? የኮር ኦፍ ኦፕሬቲንግ ሲስተም ነው። ሶ ዚስ ከርነል ኢዝ ዘ ኮር ኦፍ ኦፕሬቲንግ ሲስተም። ሶ ሂር ትሬድ ካን ቢ ኢምፕሊመንትድ ኢን ቱ ዌይስ። ዋን ኢዝ ዩዘር ሌቭል ትሬድ ኤንድ ዘ አዘር ዋን ኢዝ ዋት ከርነል ሌቭል ትሬድ።
So if it is user level trade, the user is what going to manage a trade. And then if it is kernel level trade, the user is not what going to manage the trade. Rather, the operating system by itself what is going to manage the trade which is already implemented in that operating system, right? To add some information about these things, የተወሰነ መረጃዎችን ለመጨመር ያህል user level trade, in this case the trade management kernel is not aware of the existence of trade. ዩዘር ሌቭል ትሬድ ከሆነ እዛ ጋር ኢምፕሊመንት የሆነው ከርናሉ ምንም አይነት እውቅና የለውም። ትሬድ ኢምፕሊመንት መሆኑን እዛ ጋር ምንም አይነት እውቅና የለውም። ራይት The trade library contain code for creating and destroying trades, for passing message and data between trade, for scheduling trade execution, and for saving and restoring trade contexts, and the application start with a single trade. User level trade architecture ይህን ይመስላል። Here there are process 1, process 2 and trade libraries, and then here is a kernel space, that means the core of operating system, and here there are different number of processors, right? So here is a user space and here is a trade. So this kernel is not aware of what the implementing of this trade. So this user is managing these trades. Here is advantage and disadvantage of user level trade. ምንድነው አድቫንቴጁ? ትሬድ ስዊቺንግ ዳዝ ኖት ሪኳየር ከርናል ሞድ ፕሪቪሌጅ። እንግዲህ ትሬድ እዚህ ጋር ዩዘር ሌቭል ትሬድ ማኔጅድ የሚሆነው በዩዘር ነው ብለናል። ሶ ትሬድ ስዊቺንግ ዳዝ ኖት ሪኳየር ከርናሉን አይጠቀሙም ወይም ደግሞ ከርናሉ አያስፈልግም ማለት ነው። ዩዘር ሌቭል ትሬድ ካን ራን ኦን ኤኒ ኦፕሬቲንግ ሲስተም። ዩዘር ሌቭል ትሬድ የትኛውም ኦፕሬቲንግ ሲስተም ላይ ራን ማድረግ ይችላል። ስኬጁሊንግ ካን ቢ አፕሊኬሽን ስፔሲፊክ ኢን ዘ ዩዘር ሌቭል ትሬድ። Scheduling can be application specific in the user level trade. በዩዘር ሌቭል ትሬድ ጊዜ scheduling ምንድን ነው? It can be what? Application specific, and then user level trade are fast to create and manage. create ለማድረግ እንዲሁም manage ለማድረግ it is what? Very fast. The disadvantage in a typical operating system, most system calls what? Are blocking. ብዙ ጊዜ ያው ሲስተም ኮሎች ብሎክ ይሆናሉ። ይሄ አንደኛው ዲስአድቫንቴጅ ነው። መልቲ ትሬድ አፕሊኬሽን ካን ኖት ቴክ አድቫንቴጅ ኦፍ መልቲ ፕሮሰሲንግ። መልቲ ትሬድ አፕሊኬሽን የዚህ መልቲ ፕሮሰሲንግ አድቫንቴጁን ቴክ አያደርጉም፣ መውሰድ አይችሉም ማለት ነው። ኢን ኬዝ ኦፍ ዩዘር ሌቭል ትሬድ ሂር ኢዝ ዘ ከርናል ሌቭል ትሬድ። ሶ ከርናል ሌቭል ትሬድ ምንድነው ብያቸዋለሁ። ኢን ጀነራል ኢት ኢዝ ዋት one of the way of implementing trade, and the kernel is going to manage the trade. እዚህ ጋር ዩዘሩ ሳይሆን ከርናሉ ነው ኤቭሪቲንግ ማኔጅ የሚያደርገው ማለት ነው። አድቫንቴጁን ስናይ ከርናል ካን ሲሙልታኒየስሊ ስኬጁል መልቲፕል ትሬድ ፍሮም ዘ ሴም ፕሮሰስ ኦን መልቲፕል ፕሮሰስ። ብዙ ወይም ደግሞ መልቲፕል ትሬዶችን በተመሳሳይ ሰዓት ራሱ ኦፕሬቲንግ ሲስተሙ ስኬጁል ማድረግ ይችላል። ኢፍ ዋን ትሬድ ኢን ኤ ፕሮሰስ ኢዝ ብሎክ ዘ ከርናል ካን ስኬጁል አናዘር ትሬድ። አንዱ ትሬድ ብሎክ ቢሆን ከርናሉ ራሱ ሌላ ትሬድ ስኬጁል ያደርጋል ወይም ደግሞ ሌላ ትሬድ አሳይን ያደርጋል ማለት ነው። ከርናል ራውታይን ዘምሰልፍ ካን ቢ መልቲ ትሬድድ። ዚስ አር ሰም ኦፍ ዘ አድቫንቴጅስ ኤንድ ዜን ዘ ዲስአድቫንቴጅ ከርናል ትሬድ አር ጀነራሊ ስሎወር ቱ ክሬት ኤንድ ማኔጅ ዛን ዘ ዩዘር ሌቭል ትሬድ። እንግዲህ ከዩዘር ሌቭል ትሬድ አንጻር ክሬት ለማድረግ እንዲሁም ማኔጅ ለማድረግ ትንሽ ጊዜ የሚወስድና የተወሰነ ኮምፕሌክስ ነው ማለት ነው። ኢትስ ኖት ዛት ማች ኢዚ ጀስት ላይክ ዩዘር ሌቭል ትሬድ። ትራንስፈር ኦፍ ኮንትሮል ፍሮም ዋን ትሬድ ቱ አናዘር ኢን ዘ ሴም ፕሮሰስ ሪኳየር ኤ ሞድ ስዊች ቱ ዘ ከርናል። ዚስ አር ሰም ኦፍ ዘ አድቫንቴጅስ ኤንድ ዲስአድቫንቴጅስ ኦፍ ከርናል ሌቭል ትሬድ ራይት። እስኪ ልዩነታቸው በተወሰነ መልኩ ኦልሬዲ አይተናል፣ ግን እዚህ ጋር በቴብል አድርገን ስናይ ዩዘር ሌቭል ትሬድ አር ፋስተር ቱ ክሬት ኤንድ ማኔጅ። ክሬት ለማድረግ እንዲሁም ማኔጅ ለማድረግ በጣም ቀላል ነው፣ በጣም ፈጣን ነው። እዚህ ጋር ደግሞ የዚህኛው ተቃራኒ ነው ማለት ነው። ከርናል ሌቭል ትሬድ አር ስሎወር ቱ ክሬት ኤንድ ማኔጅ። ክሬት ለማድረግ እንዲሁም ማኔጅ ለማድረግ ትንሽ ጊዜ የሚወስድ ነው ማለት ነው። ኢምፕሊሜንቴሽን ኢዝ ባይ
a thread library at the user level እዚህኛው ደግሞ በኦፕሬቲንግ ሲስተም ነው ማለት ነው። user level thread is generic and can run on any operating system የትኛውም ኦፕሬቲንግ ሲስተም ላይ ራን ማድረግ ይችላሉ። ጀነሪክ ናቸው። ከርናል ሌቭል ትሬድ ኢዝ ስፔሲፊክ ቱ ዘ ኦፕሬቲንግ ሲስተም ለዛ ኦፕሬቲንግ ሲስተም ስፔሲፊክ ነው። ለምሳሌ ዊንዶ ኦፕሬቲንግ ሲስተም ላይ ኢምፕሊመንት ያደረግነው ከርናል ሌቭል ትሬድ ሌላ ሊናክስ ወይም ደግሞ ኤኒ አንድሮይድ ኦፕሬቲንግ ሲስተም ላይ አፕሊኬብል ሊሆን አይችልም ማለት ነው። ሶ if thread is going to be implemented by using a kernel level thread, it is what? Depend on the operating system, right? It's not generic and it is not what? Run in any types of operating system. Okay, here is the other concepts, inter-process communication. Inter-process communication provides a mechanism to allow process to communicate and to synchronize their action. So here is what I mean by inter-process communication is that it provides a mechanism to allow process to communicate. Processes to communicate እንዲያደርጉ የሆነ mechanism provide ያደርጋል. And also what? To synchronize their action. actionአቸውን synchronize እንዲያደርጉ this inter-process communication it provides what? A mechanism. Inter-process communication based provided by a message system. This inter-process communication is what? Provided by a message system. And what I mean by here message system is what? It is what? To allow process to communicate with each other without the need to resort to, shared variables. ምንም ሪሶርት ሳያደርጉ እነዚህን ሼርድ ቫሪያብሎችን እያንዳንዳቸው ፕሮሰስ each other communicate እንዲያደርጉ የሚያደርግ ነው። ሶ ጀነራሊ ዚስ ኢንተር-ፕሮሰስ ኮሚኒኬሽን ኢዝ ዘ ዋን ዛት ፕሮቫይድስ ኤ ሜካኒዝም ቱ አለው ዋት ፕሮሰስስ ቱ ኮሚኒኬት ኤንድ ቱ ሲንክሮናይዝ ዜር አክሽናቸውን ሲንክሮናይዝ እንዲያደርጉ እንዲሁም ኢች አዘር ኮሚኒኬት እንዲያደርጉ የሆነ ሜካኒዝም ፕሮቫይድ የሚያደርግላቸው ዋት ዊ ኮል ኢት ኢንተር-ፕሮሰስ ኮሚኒኬሽን። ሂር ኢዝ ቢፎር ዘ ላስት ወደ መጨረሻው እየደረስን ነው። Scheduler are special system software which handle process scheduling in various way. Their main task is to select the job to be submitted into the system and to decide which process to run. A scheduler እዚህ ጋር ቤዚክ ኮንሴፕቱ ምንድን ነው? different number of processes may be going to run. የተለያዩ ለምሳሌ 3 ፕሮሰስ ሊሆን ይችላል 4 5 6 7 8 9 10 የተለያዩ ነምበር ኦፍ ፕሮሰሶች ራን ሊያደርጉ ይችላሉ። ሶ የትኛው ነው ራን ማድረግ ያለበት? ፕሮሰስ 1 ነው፣ ፕሮሰስ 2 ነው፣ ፕሮሰስ 3 ነው? እንግዲህ ፕሮሰስ 1 2 3 የምንለው ኖርማሊ የሆነ አክቲቪቲ አድርጉት፣ የሆነ ፕሮግራም አድርጉት፣ የተለያዩ ፕሮግራሞች ናቸው ብላችሁ ኮንሲደር አድርጉ። ሶ የትኛው ነው ራን የሚያደርገው? ኢዚት ፕሮሰስ 2 ኢዚት ፕሮሰስ 4? እሺ ፎር ፕሮሰስ ፎር ራን ካደረገ እና ከጨረሰ በኋላ ኔክስት የትኛው ነው ራን የሚያደርገው የሚሉትን ነገሮች ስኬጁል የሚያደርጉ in order to give that scheduling schedulers are use different criteria የተለያየ ክራይቴሪያ ይጠቀማሉ። ለምሳሌ አራይቫል ታይም ከሆነ የደረሱበትን ታይም ሬጂስተር ያደርጋሉ። so based on their arrival time those processes are going to be executed. ስለ ስኬጁሊንግ ሞር የምናይበት በጣም ኢን ዲቴል የምናይበት ቻፕተር አለ። ያው ለዚህ ጋር በቂ ነው። ስኬጁለርስ አር ኦፍ 3 ታይፕ 3 ናቸው ቤዚካሊ ስኬጁለሮች። ሎንግ ተርም ስኬጁለር፣ ሾርት ተርም ኤንድ ሚዲየም ተርም ስኬጁለር ተብለው ይከፈላሉ። ሎንግ ተርም ስኬጁለር ኢዝ ኦልሶ ኮልድ ጆብ ስኬጁለር። ሶ ኤ ሎንግ ተርም ስኬጁለር ዲተርማይን ዊች ፕሮግራም አር አድሚትድ ቱ ዘ ሲስተም ፎር ፕሮሰሲንግ ፕሮሰስ ለማድረግ አድሚትድ የሆነው ፕሮግራም የትኛው ነው የሚለውን ዲተርማይን ያደርጋል። ሁሎችም ስኬጁለሮች አላማቸው የትኛው ፕሮግራም ራን እንደሚያደርግ ወይም ደግሞ ቀድሞ ፕሮሰሰሩን እንደሚያገኝ ዲተርማይን ማድረግ ነው። ኤኒሃው ዚስ ሎንግ ተርም ስኬጁለር ኢዝ ኮንሲደርድ አስ ጆብ ስኬጁለር። ኢት ሴሌክትስ ፕሮሰስ ፍሮም ዘ ኪው ኤንድ ሎድስ ዘም ኢንቱ ሜሞሪ ፎር ኤክስኪዩሽን። እንግዲህ ፕሮሰሶች እዛ ኪው ላይ ይቆያሉ። ሶ እዛ ኪው ላይ ካሉት ፕሮሰሶች ውስጥ የትኛው
ነው ወደ ሚሞሪ ሎድ መሆን ያለበት ፎር ኤክስኪዩሽን ፐርፐስ የሚለውን ዲተርማይን ያደርጋል። the other one short term scheduler, it is also called CPU scheduler። እዚህ ጋር ሎንግ ተርም ስኬጁለር ምንድን ብለናል? it is called at job scheduler and here short term scheduler is considered as CPU scheduler ወይም ደግሞ ምን እንለዋለን? dispatcher። short term scheduler is also known as dispatcher make the decision of which process to execute next። ያው ጀነራሊ የሚለያዩት በተለያዩ በታይም በሚወስዱት ሪሶርስ እና በተለያዩ ሜትሪክሶች ነው። ሶ ሁሎችም አላማቸው ስኬጁል ማድረግ ነው። ዚስ ሾርት ተርም ስኬጁለርስ አር ፋስተር ዛን ሎንግ ተርም ስኬጁለር። በጣም ፈጣን ነው፣ ያው ከስሙ ትረዱታላችሁ። ኤንድ ዘ ሚዲየም ተርም ስኬጁለር ኢዝ ዋት ፓርት ኦፍ ስዋፒንግ። ይሄኛውን ደግሞ ፓርት ኦፍ ስዋፒንግ ነው እንለዋለን ማለት ነው። ስዋፒንግ ማለት ምንድን ነው? ይህ ነው የተለያዩ ፕሮሰሶች አሉ። ሌትስ ሳይ ፕሮሰስ 1 ኤንድ ፕሮሰስ 2። ሶ ፕሮሰስ 1 የሆነ ራን እያደረገ ነው። ዜን ራን እያደረገ ለምሳሌ የሆነ ሪሶርስ ሊጠብቅ ይችላል። ስለዚህ ዌይት የሚያደርግ ከሆነ ዝም ብሎ ሪሶርሱን ከሚጠብቅ ያኛው ሬዲ ሆኖ ስላለ ያኛውን ከሚሞሪ ያስወጣና ዜን ፕሮሰስቱን ወደዛ ያስገባዋል ኤክስኪዩት እንዲያደርግ ማለት ነው። በኋላ ያኛው የወጣው ፕሮሰስ እንደገና ገብቶ ኤክስኪዩሽኑን ይጨርሳል ማለት ነው። ሶ ዛትስ ኦል አባውት ስዋፒንግ። ጀነራሊ ኮምፔር ስናደርጋቸው ይሄንን ይመስላል። ኢት ኢዝ ዋት ጆብ ስኬጁለር። ሎንግ ተርም ስኬጁለርን ጆብ ስኬጁለር ነው ብለናል። ሾርት ተርም ስኬጁለርን ሲፒዩ ስኬጁለር ብለናል። ኤንድ ዜን ሚዲየም ተርም ስኬጁለርን ኢዝ ዋት ፓርት ኦፍ ስዋፒንግ ብለናል። ስፒዳቸውን ስናይ ይሄኛው ሎንግ ተርም ኢዝ ዋት ለሰር ዛን ሾርት ተርም ስኬጁለር። ሾርት ተርም ስኬጁለር ደግሞ ፋስተር አመንግ ዛዘርቱ ከዚህኛውም ፋስት ነው ማለት ነው። ይሄኛው ደግሞ ዘ ስፒድ ኢዝ ኢን ቢትዊን ቦዝ ሾርት ኤንድ ያው ሚዲየም ነው ብለናል አይደል? ስለዚህ በሎንግ እና በሾርት ተርም መካከል ነው እያለ ይቀጥላል። እዚህ ጋር ያለውን ኮምፓሪዥናቸውን እናንተ ይህን ቪዲዮ ሆልድ አድርጋችሁ በደንብ እዩት ማለት ነው። the last topic for this chapter is about context switching። ቅድም ላይ ስለ context switching ነግራችኋለሁ ብያችሁ ነበረ። so here is context switching። a context switching is a mechanism to store and restore the state or context of a CPU in process control block so that a process execution can be resumed from the same point at a later time። ይሄንን ኮንቴክስት ስዊቺንግን እስኪ በቀላሉ ላስረዳችሁ። ምንድን ነው? ለምሳሌ እናንተ አንድ መጽሐፍ እያነበባችሁ ነው። እንግዲህ የሆነ መጽሐፍ ገዝታችሁ እያነበባችሁ ነው። ያ መጽሐፍ በጣም ብዙ ነምበር ኦፍ ፔጆች ይኖሩታል። 500 ፔጅ ሊኖሩ ይችላል፣ 1000፣ 2000፣ 1500 ኤኒሃው ብዙ ነምበር ኦፍ ፔጅ አለው። ሶ በአንድ ቀን መጨረስ አትችሉም። ዛሬ አንብባችሁ ለምሳሌ ፔጅ 25 ላይ ደረሳችሁ። ዜን ነገ ፔጅ 150 እያለ ትቀጥላላችሁ። ሶ ለምሳሌ ዛሬ አንብቤ ፔጅ 150 ላይ ደረስኩኝ። ፔጅ 150 ላይ ከደረስኩኝ በኋላ ከዛ ጋር መቀጠል አለብኝ። ከፔጅ 150 መቀጠል አለብኝ። ስለዚህ እዛ ጋር መቆሜን ለማስታወስ የት እንደደረስኩ እንዳይጠፋኝ የሆነ እዛ መሀል ላይ የሆነ ነገር አደርጋለሁ፣ ምልክት አደርጋለሁ። ያንን የማደርገው ምንድን ነው? በኋላ እንደገና ሌላ ታይም ማንበብ ሲጀምር እዛ ጋር መቆሜን ኢዝሊ እንዳስታውስ ማለት ነው። ዛትስ ኦል አባውት ኮንቴክስት ስዊቺንግ። ኮንቴክስት ስዊቺንግ ማለት ያ ነው። ሉክ ሂር ኤ ኮንቴክስት ስዊች ኢዝ ኤ ሜካኒዝም ቱ ስቶር ኤንድ ሪስቶር ዘ ስቴት ኦር ዋት ኮንቴክስት ኦፍ ኤ ሲፒዩ። የሲፒዩን ኮንቴክስት ስቶር ለማድረግ ሪስቶር ለማድረግ so that the process execution can be resumed means ከቆመበት ቦታ እንዲቀጥል from the same point at later time በኋላ ከቆመበት ቦታ እንዲጀምር ማለት ነው። so context switching ምንድነው? it's all about storing and restoring the state of a CPU። የሲፒዩን ስቴት ስቶር ማድረግ ሪስቶር ማድረግ
ስለዚህ እንደዛ ስናደርገው ምንድነው ሪሲዩምድ ይሆናል። መጀመሪያ ላይ ብሎክ ከሆነ ወይም ደግሞ ሆልድ ከሆነ በኋላ ላይ ሲጀምር ከዛ ከቆመበት እንደገና አይጀምርም ማለት ነው። ኢማጂን 150 ፔጅ ደርሰን እንደገና ከፔጅ ዋን መጀመር አይጠበቅብንም፣ ወይም ደግሞ ኢትስ ሶ ዲፊካልት ሌላ ታይም ሌላ ዌስት ነው ማለት ነው። ስለዚህ ከቆመበት እንዲጀምር ማድረግ ዛትስ ኦል አባውት ኮንቴክስት ስዊቺንግ። የኮንቴክስት ስዊቺንግ ኮንሴፕት ይሄንን ይመስላል። ፈርዘር ደግሞ እናንተ የተለያዩ ነገሮችን ሪፈር በማድረግ ማንበብ ይጠበቅባችኋል ማለት ነው። when the process is switched the following information is stored for later use። ፕሮሰስ ስዊችድ ሲሆን እነዚህ ኢንፎርሜሽኖች ስቶር ይሆናሉ ወይም ደግሞ ሪከርድ ይደረጋሉ። ፎርዋርድ በኋላ አስቸጋሪ እንዳይሆን እነዚህ ኢንፎርሜሽኖች ስቶር ይሆናሉ። the first one is program counter, scheduling information, base and limit register value, currently used register, change state, input output, status information, accounting information. These and other informations are stored when the process is what? When the process is switched. Yeah, that's it. Let's come to chapter summary። እንግዲህ በዛሬው ቪዲዮ ምን አይተናል? መጀመሪያ ላይ ፕሮሰስ ምንድን ነው የሚለውን አይተናል። ፕሮሰስ ስንል እንግዲህ ኤክስኪዩት እያደረገ ያለ ፕሮግራም ነው ብለናል። ያ ፕሮግራም ኤክስኪዩት ሲያደርግ ሲኩዌንሻሊ ዋን ባይ ዋን ወይም ደግሞ ተራውን ጠብቆ ተራ በተራ ነው ኤክስኪዩት የሚያደርግ ብለናል። ተራ በተራ ኤክስኪዩት እንዲያደርግ ደግሞ የተለያዩ ስኬጁለሮች አሉ ስኬጁል የሚያደርጉ ብለናል። ኢን ጀነራል ፕሮሰስ ካን ሃቭ ዋን ኦፍ ዘ ፎሎዊንግ 5 ስቴትስ። ፕሮሰስ ከነዚህ ከአምስቶቹ ውስጥ አንድ ራን እያደረገ ያለ ፕሮሰስ ከነዚህ ውስጥ አንዱ ላይ ይገኛል ብለናል። እነዚህ እንግዲህ 5 ዋና ዋና የፕሮሰስ ስቴቶች ናቸው። ስታርት፣ ሬዲ፣ ራኒንግ፣ ዌይቲንግ ኤንድ ዋት ተርሚኔትድ ኦር ኤግዚት። ሌላኛው ያየነው ስለ ትሬድ ነው። ትሬድ እንግዲህ ላይት ዌይት ፕሮሰስ ነው ብለናል። ኢት ኢዝ ዋት ዘ ፍሎ ኦፍ ኤክስኪዩሽን ስሩ ዘ ፕሮሰስ ኮድ። የራሱ የሆነ ፕሮግራም ካውንተር አለው፣ የራሱ የሆነ ስታክ አለው፣ ሲስተም ሬጂስተር አለው እያልን አይተናል። ያን እንግዲህ መጨረሻ ላይ ስለ ኮንቴክስት ስዊቺንግ አይተናል። ምንድን ነው የሚለውን ዚስ ኢዝ ኦል አባውት ዚስ ቻፕተር። የዚህ ቻፕተር እንግዲህ አጠቃላይ ይህንን ይመስላል። ጨርሻለሁ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።